እቁብ ተቀብሎ አላንጂዮ ይላል አልተቀበልኩም። ብድር ተበድሮ አልተቀበልኩም ይላል። አማና ተቀምጦበት ይክዳል። ሰራተኛን 10 ዓመት 12 ዓመት 15 ዓመት 20 ዓመት የወንድሙን ልጅ የእህቱን ልጅ የጎረቤቱን ልጅ ከሱ ጋር አስጠግቶ ያሰራ ጉልበቱን ምጥጥ አርጎ እንደ ሸንኮራ ከመጠጠው በኋላ አንድ ቀን ቆም ብሎ ሲያስብ እንዴ አሁን እኮ ይሄ ልጅ የሆነ ንብረት ከጠየቀኝ እኮ ይሄን አንድ ህንጻ ይገባዋል፣ ይሄን አንድ መኖሪያ ቤት ይገባዋል፣ ይሄን አንድ ድርጅት ይገባዋል። ስለዚህ ምን ማድረግ አለብኝ? አሬ ይሄ ልጅ እንደምንም ከኔ ማራቅ አለብኝ ይላል። ከዛ በኋላ የሌለበትን ስም ያጠፋዋል። ገጠር ይደውላል እህቱ ጋር ይደውላል። ዋጆ ፈያንከ ሀጂ አይነኮንኩ ፈያንኩ ወይ አው ፈያንኩ ከሸውሽ ናር ምንን ጩላሽ ተብላሻን ይላል። ልጅሽ ተበላሽቷል። ምን ሆናን? ብድግ ብላ ትመጣለች። ከልጆች ጋር ገንዘብ ማጥፋት ጀምሯል፣ እንዲህ ማድረግ ጀምሯል። ሁለተኛ ደጄ እንዳይደርስ ይላል። ላኢላሃ ኢላላህ። ሹፍ በሰው ጉልበት በሰው ንብረት ከብሮ ዱዓ ያረጋል። በሐላል ተገርብቶ ያኒ በሐራም ለብሶ ከሐራም በልቶ ጠጥቶ ከሐራም ሰውነት ተገንብቶ ዱዓ ያረጋል። ፈአና ይስተጃቡ ለህ እንዴት አላህ ይቀበለዋል አሉ ነቢያችን አለይሂ ሰላም። እኔ እኮ ያልኩት እኔ እኮ አይደለሁም ረሱሉላህ እኮ ነው ያሉት ሰለላሁ ዐለይሂ ወሰለም። ፈአና ይስተጃቡ ለህ ኤን አማዚ ኤን ወሰን ኃላፊ እንዴት አላህ ይቀበለዋል? አይቀበለውም አሉ ነቢያችን አለይሂ ሰላም። አይቀበለውም። ኢዘን አጢብ ጣዕመክ ተውጂብ ዳዕወተክ ምትበላውን አሳምር።